ሊንክድኢን የባለሙያዎችና የትላልቅ ካምፓኒዎች መሰብሰቢያ እንደመሆኑ እዚያ ላይ የምንጠቀሙ ፕሮፋይል ፎቶ ከሌሎች የሶሻል ሚዲያዎች ለየት ያለ መሆን አለበት። በተለይ ደግሞ ሊንክድኢን ላይ የምንጠቀሙ ፕሮፋይል ፎቶ ሶስት ነገሮች ማሟላት አለበት። አንደኛው ትረስት ነው፣ ሁለተኛው ብቃት ነው፣ ሶስተኛው ደግሞ ፕሮፌሽናል መሆን አለበት ማለት ነው። በዛሬው ቪዲዮአችን ወደ ፎቶ ስቱዲዮ ሳትሄዱና ከፍተኛ ወጪ ሳታወጡ በስልካችሁ ብቻ የሊንክድኢን ፕሮፋይል ፎቶ ኤአይን ተጠቅማችሁ እንዴት አድርጋችሁ መስራት እንደምትችሉ አሳያችኋለሁ። በተጨማሪ ደግሞ ለቴክኖሎጂ፣ ለቢዝነስ እንዲሁም ለፈጣሪዎች ወይም ደግሞ ለዲዛይነሮች የሚሆኑ ዝግጁ የሆኑ ፕሮምፕቶች ቴሌግራም ቻናል ላይ እችላለሁ ቲፕ ብላችሁ እዛ ውስጥ ገብታችሁ ማግኘት ይችላላችሁ። እዛ ውስጥ የተለያዩ የሶስቱንም ፕሮምፕቶች አስቀምጬላችኋል። ሊንክድኢን ላይ የምታደርጉት ፕሮፋይል ፒክቸር ወይም ደግሞ ፕሮፋይል ፎቶ እንደየስራ ዘርፋችሁ ሊለያይ ይችላል። ለምሳሌ የዶክተሮች እና የባንክ ሰራተኞች መለያ እንደሚለያይ ሁሉ ሊንክድኢን ላይ የምንጠቀመው ፕሮፋይል ፎቶ እንደየስራ ዘርፋችን ሊለያይ ይችላል። ለምሳሌ እኔ ኮንተንት ክሬተር ስለሆንኩኝ ቴሌግራም አፕሊኬሽን ከከፈታችሁ በኋላ እዚህ ጋር የሰርች ምልክቱን ትነካላችሁ። በመቀጠል እዚህ ጋር እችላለሁ ቲፕ ብላችሁ እንደዚህ ሰርች ታደርጋላችሁ ማለት ነው። እችላለሁ ቲፕ። ከዛ ከ2100 በላይ ሳብስክራይበር ያሉትን እሱን አንዴ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ፕሮምፕት አስቀምጬላችኋለሁ። እንደምታዩት ለሊንክድኢን ፕሮፋይል የሚሆን ሚስጥራዊ ቀመር ብዬ ሰጥቻችኋለሁ። እዚህ ጋር በተጨማሪ ደግሞ ለቴክኖሎጂ ባለሙያዎች ከሆናችሁ እንዲሁም ደግሞ ለቢዝነስ እና ማኔጅመንት ከሆናችሁ እንዲሁም ደግሞ ለፈጣሪዎች ማለትም ኮንተንት ክሬተር፣ ግራፊክ ዲዛይነር ከሆናችሁ እዚህ ጋር ፕሮምፕት ለተለያየ አስቀምጬላችኋለሁ። እቺ ደግሞ ለሁሉም የምትሆናት፣ እቺ ደግሞ ከፈለጋችሁ መጠቀም ትችላላችሁ። ለሁሉም አይነት ቢዝነሶች ትሆናለች። ምንድነው የምታደርጉት? እቺን ፕሮምፕት እንደዚህ ነካ አድርጋችሁ እዚች ጋር ጫና አድርጋችሁ ስትይዙት እንደዚህ ኮፒ የሚል ምልክት ይመጣላችኋል ከላይ። እሷን ኮፒ ታደርጋላችሁ ማለት ነው። ከዛ በመቀጠል በመሀል ትወጡና ምን ታደርጋላችሁ መሰላችሁ? ወደ ቻት ጂፒቲ አፕሊኬሽን ትከፍታላችሁ። ያው ጀሚናይ መጠቀም ትችላላችሁ። ነገር ግን ጀሚናይ ዋተርማርክ ስለሚያደርግብን ያው ቻት ጂፒቲ እንድትጠቀሙ ሪኮመንድ አደርጋችኋለሁ። ቻት ጂፒቲ ከሌላችሁ ከፕሌይ ስቶር ማውረድ ያላችሁ ቻት ጂፒቲን ከፍታለሁ ማለት ነው። ከዛ በመቀጠል ምንድነው የምታደርጉት? እዚች ጋር የፕላስ ምልክት አለች አይደለ? እሷን ክሊክ ታደርጋላችሁ። ከዛ እዚች ጋር ክሬት ኢሜጅ ትልታላችሁ። ኢሜጅ ክሬት ልናደርግ ስለሆነ ከዛ በመቀጠል አሁንም ፎቶዋችሁ እቺ ፕላስ ምልክት ጫናላችሁ። ፎቶአችንን ልናስገባ ነው ማለት ነው። ከዛ እዚህ ጋር ፎቶስ ማለት ትችላላችሁ፣ ወይም ደግሞ አሁን ካሜራ የሚለውን ነክታችሁ አሁን ቀጥታ መነሳት ትችላላችሁ ማለት ነው። እኔ ግን የተነሳሁት ፎቶ ስላለ ፎቶስ የሚለውን መርጣለሁ። ከዛ በመቀጠል ፎቶዋችሁን እዚህ ጋር መርጣችሁ ታስገባላችሁ ማለት ነው። ለምሳሌ ይሄን ፎቶ ላስገባለት። ከዛ ቀደም ከቴሌግራም ቻናል ኮፒ አድርጋችሁ ስለዚህ ጫና አድርጋችሁ ይዛችሁ ፔስት ታደርጉታላችሁ ፕሮምፕታችሁ ማለት ነው። ከዛ እዚህ ጋር የአማርኛ ትርጉም ይሄ ያስፈልገን አጠፋዋለሁ ማለት ነው። ከዛ እዚህ ጋር ኤዲት ማድረግ ያለባችሁ ነገር አለ። ለምሳሌ ይሄ ያስፈልጋችሁም እስከ እንግሊሽ ፕሮምፕት እስከምትል ነገር አያስፈልጋችሁም፣ ደልቱት። እናንተን ለማሳየት ነው። ፎር ሊንክድኢን ፕሮፋይል ፕሮፌሽናል ኮርፖሬት ሄድሽት ኦፍ አን ኢትዮጵያን ጆብ ታይትል የስራችሁ ዘርፍ እዚች ጋር ታስገባላችሁ። ለምሳሌ እኔ ምንድነኝ ኮንተንት ክሬተር ማለት ነው። ኮንተንት ክሬተር ብዬ ጽፋለሁ ማለት ነው። ዶክተር ከሆናችሁ ዶክተር ትላላችሁ። ግራፊክ ዲዛይነር ከሆናችሁ ግራፊክ ዲዛይነር ትላላችሁ። ቪዲዮ ኤዲተር ከሆናችሁ ቪዲዮ ኤዲቲንግ ትሉታላችሁ ማለት ነው። ከዛ እዚህ ጋር ዊሪንግ ይላል። ምን ለብሼ ነው ያለሁት? አለባበስ ይለያያል እንዳልኳችሁ ማለት ነው። ለምሳሌ የዶክተሮች እና የመምህራኖች እንዲሁም በተጨማሪ ደግሞ የባንክ ሰራተኞች አለባበስ ይለያያል አይደለ? እዚህ ጋር ኮንተንት ክሬተር ከሆንኪ ለምሳሌ ሌላ ፕሮምፕት አስገባለሁ ማለት ነው። እዚህ ጋር ለምሳሌ እዚህ ጋር ዊሪንግ ክሊን በለውና ክሊን ብላክ ፖሎ ቲሸርት ልበለው። ፖሎ ቲሸርት ጥቁር ሸርት ያደረገ ብየዋለሁ ማለት ነው። ከዛ ሌላ ምንም ኤዲት የምታደርጉት የለም። እዚች ጋር ኮንተንት ክሬተር እና ጆብ ታይትል እና እዚህ ጋር አለባበስ ሳይላችሁ ካስገባችሁ በኋላ ምንድነው የምታደርጉት? እዚህ ጋር ሰንድ ማለት ነው ማለት ነው። እዚች ጋር ያለች አይደለ ሰንድ ምልክት፣ እሷን ነክታችሁ ሰንድ ትልታላችሁ ማለት ነው። ከዛ ክሬቲንግ ኢሜጅ እያለ ነው። ትንሽ እንጠብቀዋለን። ዋው እንደምታዩ ጨርሷል ማለት ነው። ቻት ጂፒቲ እንደዚህ አይነት የሚያምር ፎቶ ይሰጣችኋል። እንደምታዩ ጽድት ያለ ነው። ከዛ ይሄ ከተመቻችሁ ዳውንሎድ ማድረግ ትችላላችሁ። አለበለዚያ ደግሞ እዚህ ጋር ኤዲት የሚለው አለ። እሱን ላይ ነክታችሁ ማስተካከል ከፈለጋችሁ የሆነ ኤዲት ማድረግ ትችላላችሁ፣ ያልተመቻችሁ ነገር ካለ። አለበለዚያ ደግሞ እዚህ ጋር የዳውንሎድ ምልክት አለች። እሷን ነክታችሁ ወደ ስልካችሁ መጫን ትችላላችሁ ማለት ነው።
የዛሬ ቪዲዮአችን ይሄን ይመስል ነበር። ከተመቻችሁ ቻናላችን ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በቀጣይ በአዲስ ነገር እስካገኛችሁ ቴክ ኬር ዮርሰልፍ